ሲሄዱ መፍቀር ነው የመብሰል ምልክት። በጣም ብሶትን አርጌባቸው እቺኛን መናገርን እንዳይሉኝ ልፎስሽ ብለሽ ነው ቪዲዮ የእንትና የኤልያስ ሽታውን የወደድኩት ግጥም አለና ያየሁት። እሺ ምን አልሽኝ? የምናወራው ምንድነው? ላይክ ሐሳባችን እንዴት ነው? ሶሻል ሚዲያ ላይ ተጠቃሚ ሰው አይደለሁም አልነበርኩም አይደል? ከዛ ግን አሁን ቲክቶክ ጀምሬያለሁ። ማይክሮፎን ምን አታፍኙ ነው ግን እየሰራ ነው። አዎ እየሰራ። እሺ ስለዚህ እንደ አዲስ እንጀምር። እሺ ከኔ ጀምር። ጁዲ ይላል። ጁዲ ደስ ይለኛል። እሺ ጁዲ ስትበይ አይ እናት ትባል ነው ደስ ይለኛል። እናት እኔ ነው ማያ ሊመልሽ ነው ታዲያ። ስሚ እሺ ምን ነበር ያልሽኝ ቅድም? ምን ነበር ያልኩክ መሰለ? ከዚህ ቀደም ማለት ነው ላይክ የብዙ የሶሻል ሚዲያ ሰው አይደለሁኝም። ያው ብቻ ብዙ ነገርህን ይሄ ማለት ሶሻል ሚዲያ ምናምን ሲባል የምሰማው ነገር አለ አይደል? ራቅ ብለህ ስትመለከተው ባልጠቀሙ እንዲህ ነው እንዲህ ምናምን የምትልበት ነገር። ከዛ እንዴት ተጠቀምሽ በላይ እንዴት መጠቀም ጀመርሽ? አሁን ቲክቶክ እየተጠቀምኩኝ ያለ ደግሞ ጠይቅሻለሁ እያልኩ ነበር ወደ ጊዜ ምክንያቱም ከዚህ በፊት ከነበርሽበት ሁኔታ አንፃር ወደዚህ የገባሽበት አጋጣሚ ሁሌ ያው ታውቂያለሽ ያስገርመኛል። እና ከዛ አንፃር እስቲ ምን አልሽኝ? አይ አንተ ብቻ አይደለም በነገር ላይ ማለት ብዙ ሰው ጭራሽ የለሁም ማኒ ምንም አልጠቀምም እኮ ልክ የሆነ ነገር ሲያይ ምናምን አንቺ የምር ሶሻል ሚዲያ መጠቀም ጀምረሽ ነው ምናምን ቲክቶክ ምናምን ነገር ምናምን ይልሃል። አያምንህም። ግን ምንም ነገር ሲጀመር ምክንያት አለው። እኔ እንደዛ ብዬ የማስበው ለምሳሌ ምን ነው ድሮ ላይክ ይሄ ሶሻል ሚዲያ አሁን ላይ የምናውቃቸው የምንወዳቸው ሰዎች ምናምን በጀመሩ ሰዓት በጀመርኩ ኖሮ እንድል አድርጎኛል። ለምን የሆነ ሰዓት ላይ በቃ ማለት እያንዳንዱ ሲስተም ሶሻል ሚዲያ ላይ ነው። ምርትን ማስተዋወቅ ብፈልግ የሆነ ነገር ማድረግ ብፈልግ እነዚህን ፕላትፎርሞች ቢያንስ ባትጠቀማቸው ግን ማወቅ አለብህ። በቃ እኔም በሱ ሰማሁ ተጠቀምክም አልተጠቀምክም ዓለም እየዞረ ነው በዚህ ዙሪያ። ስለዚህ ማወቅ አለብህ። የገባሁበትን አጋጣሚ ለናገር ወይስ ይቅርበኝ? ለነገሪን እንዴ ለተመልካቹም ይወቅ አይደለም ማለት የሆነ ስራ ግን ብቻ መጀመሪያ እንትኑን እናውራ። ርዕሰ ጉዳዩን አውርተን እነሱም ሀሳቡ ላይ እንትን ይበሉ። እሺ ሶሻል ሚዲያ ምን ነበር መጀመሪያ ጥያቄሽ የነበረው? ማለት ተጠቃሚ አልነበርኩኝም ነው ማለት እኮ ያንቺ ሆነው ቀደም መጀመሪያ ልጠይቅ የነበረው ጥያቄ ነው። ሰው ወደ ሶሻል ሚዲያ እንትን የሚልበት አጋጣሚ ምንድነው? የሚገባበት ምናምን ማለት እኔ ሁሉም ሰው ወደ ሶሻል ሚዲያ እንዴት ነው አሁን ይለያያል አይደል? አንግሉ ለምሳሌ አሁን ሶሻል ሚዲያ ላይ እንደምናየው በጣም ብዙ አይነት ቫራይቲ ነው ያለው። ዋና ጥያቄሽ የነበረው እሱ ነው ቀደም ያወራንበት ሀሳብ። እሺ አሁን ከሱ ጀምር ጠይቀኝ። እሱ ከዛ እንትን እንበል እሱን ኮንቨርሴሽን አድርገን እሺ ለምን ይመስልሻል ምናምን ላይክ እንደዛ ብለን መጀመር እንችላለን እኮ አይ ነው። እሺ ጥያቄሽ አንቺ ልታወሪ የነበረው እኔ ቆይ ፖድካስት እናድርገው ስልሽ ምን ነበር ያልሽው? እሱ ነው ይሄ ማለት ሶሻል ሚዲያ ለምንድን ነው የምንጠቀመው ብቻ ሳይሆን እንዴት ነው ሶሻል ሚዲያ እንዴት ነው የምንጠቀመው ለምንድን ነው እንዴት ነው ብቻ ቫራይቲ ነው። ወደ ቲክቶክ የገቡበት ምናምን ያልሽው አጠይቅሽ ቅድም ቆንጆ ነበረ እኮ አጠፋብኝ ስታቋርጠኝ። እሺ አይደለም ማለት እንትን ብለን መጀመር እንችላለን። በጣም ብዙ ሰዎች ሶሻል ሚዲያ አንጠቀም ብለው ራሳቸውን እኮ እንትን ይላሉ አይደል? እና አለመጠቀማቸውን እንደ ሞርኩ እንደ ኮንፊደንስ ምናምን ነገር ሲጀመር እንገርሽ እኔ አብዛኛው ጊዜ የምከራከርበትና እንትን የምልበት ምክንያት የሶሻል አሁን ላይ ባለንበት ጊዜ የሶሻል ሚዲያ ሰው መሆን ማለት ግዴታ አርቲስት ብቻ የሆነ አካል መሆን አይጠበቅብሽም አሁን ላይ ባለንበት ጊዜ። ምክንያቱም ማለት ሰው ለብዙ ነገር ሶሻል ሚዲያ መጠቀም ጀምሯል። ምርትና አገልግሎት ለማስተዋወቅ በቃ የራሱን የሆነ ፐርሰናሊቲ በሶሻል ሚዲያ ለማስተዋወቅ መጠቀም ጀምሯል። በዛ ላይ መምረጥ ትችላለህ። ለምሳሌ አሁን እኔ ፕላትፎርም አሁን እንዴት ነው አሁን እኔ ድሮ ሙሉ በሙሉ በሚባል ደረጃ ልጠቀም ከሚባሉ ሰዎች መካከል ነኝና ከዛ የሆነ ጊዜ ላይ ግን ስታስተውለው ላይክ አሁን ቲክቶክ ብቻ የሚጠቀም ምናምን ሰው ሲሆን የሆነ አካል ይመጣና ሁሌ ቲክቶክ ምናምን የምታይ ከሆነ ሾርት ማይንድ ትሆናለህ። ረዘም ያለ ነገር ምናምን ስራ ምናምን ይልሃል። ግን የሚልህ ራሱ ቲክቶክ እየሰራ ነው
እንደዛ የሚለው ሰው ራሱ ቲክቶክ ላይ ነው መሰማው ይንዛው ግን ደግሞ ያለው ማለት አሁን ለምሳሌ ሶሻል ሚዲያ ለልጆች ይሄ አንደሬጅ ምናምን ለሆኑ ልጆች ተሰጣቸው ጀስት የመጣላቸው ዝም ብሎ ስክሮል እያደረጉ ሊያዩ ይችላሉ ግን ራሴን አውቃለሁ ማለት ራሴን ኮንትሮል አደርጋለሁ ምናምን በራሴ እርግጠኛ ነኝ የሚል ሰው የረዘመም ነገር ከፈለገ የቱ ጋር የረዘመ ነገር ማግኘት እንዳለበት ያውቃል አጠር ያለ ነገር ከፈለገ የቱ ጋር ጽሁፍ ነገሮች ፎቶ ነገሮች ከፈለክም የቱ ጋር እንዳለ ታውቀዋለህ ማለት ይለያያል ቫራይቲው ከዛ ደግሞ እንዴ ነው አሁን ለምሳሌ ሶሻል ሚዲያ የሆነ ብቻ እንደዚህ አይነት ፕላትፎርሞችን ያውን ድሮ አልጠቀምም ስል ሁሉም ነገር አንድ አይነት ነበር የሚመስለኝ አሁን ለምሳሌ ቲክቶክ ላይ ገብቼ የሆነ የተለያየ ነገር ምናምን ማይ ራሱ አይመስለኝም ያ ብዙ ጊዜ ቲክቶክ እንደመጣ ሰሞኑን ምናምን በቃ የሆነ መልክ ነው የምታየው ወይ የምግብ ወይ የሚያምር ነገር ምናምን እኔ ጋር አይገናኝም ምናምን ብለህ ታስባለህ ግን መምረጥ ትችላለህ ዞሮ ፕላትፎርሙ አንተ አንዴ ወደህ ማየት የጀመርከው በተከታታይ ያመጣልሃልና እስቲ ቢያንስ ቅድም ምን እንዴት ነው ባትጠቀሙም ግን ማወቅ አለብህ ሲጀመር ወደ እንትኑ ራሱ ስንመለስ አሁን ቅድም ወደ አነሳ ነው ፖይንት ሰው ወደዛ የሚገባበት እኔ ሁሌ እንደውም እምስቀው ወይም ደግሞ ማለት ነው በቃ የሚያስገርሙኝ ምን አይነት ሰዎች ናቸው ድንገት ሳያስቡት በቃ የሶሻል ሚዲያ ሰው እንሆናለን ብሎ ሳይገምቱ ወደ ሶሻል ሚዲያ የሚገቡ ለምሳሌ በምን አጋጣሚ መሰለሽ ድንገት አንቺን መንገድ ላይ ቀርጽሽና ቫይራል ይወጣል አንቺ ቪዲዮ ከዛስ እነዚህ ሰዎች ከዛ በኮሜንት ላይ ምን ይጻፋል ቲክቶክ ትጀምር ይቺ ልጅ ከዚህ ሆነ ሰዓት ቲክቶክ ጀምር ከዛ ቲክቶክ ከጀመርሽ በኋላ ግን አንቺ ስላልነበርሽ የዛ ነገር እንትን ከ3 ከ4 ቪዲዮ በኋላ ትደበዝጃለሽ ስለዚህ ሰው ሲመጣ እኔ ብዬ ማስበው ኮንተንት የሚባል ነገር ያዝ መጀመሪያ ምንም ይሁን ያበደ ብቻ የሆነ ነገር የሚቀጥለው ነገር ያዝ ምክንያቱም እዛ ጋር ያ ልጅ ቪዲዮ ላይ ሲታይ ያወራው ማንነት ወይም ቫይራል ያወጣው ነገሩ ሁሉ እሱ ከሱ ጋር ያለው ነገር ሊሆን ይችላል ወይም ደግሞ ቲክቶክ ለማስቀጠል የማይሆን ማንነት ሊሆን ይችላል ወይም ደግሞ የሚቀጥለው ወይ ደግሞ መቀጠል ያለበት ያ ሰው ሁሌ ሰው እየቀረጸው አሁን ነባይ ምናምን አይተሻቸው ከሆነ ኖርማል ላይፍ ስታይላቸው ነው ስለዚህ ሁሌ ቪዲዮ አላቸው እነሱ እንደባይ ሰዎች ሁሌ ቪዲዮ አላቸው ምክንያቱም እየኖሩ ነው ምንም ተቀምሮ ተዘጋጅተው እንዴ አይተናል እኮ አሁን ቀምሮ ተዘጋጅተው ሲሰጠው እኮ እያስዋሉት ነው ላ የሚለው ቪዲዮችን አይተሽ ከሆነ ባይስ ስለዚህ እንደዚህ አይነት ሰዎች በእንደዚህ ሲቀጥሉ ለየተወደዱ ይቀጥላሉ እና ላይ ደግሞ እንደ ይሄ ማለት አሁን ያለንበት ዓለም ራሱ በጣም ተለዋዋጭ ከመሆኑ የተነሳ ነገ ሊሆነ ለምትጠየቀው ጥያቄ አንዳንድ ነገሮች አሁን ብናቃቸው አስፈላጊ ናቸው ባናቃቸው አስፈላጊ ናቸው ነገሮችን እንከፋፍላቸዋለን አሁን ባናቀው ለማለታችን በጣም ዓለም በዚህ ዙሪያ እየዞረን ያለው ልክ አንተ ስመጣ ለጦጣ ነው በቃ እንዴ እኔ ሲጀምር አንተ እኮ ነው ሁሌ የሚከራከረው ከምን አይነት ሰው ጋር ነው እኔ የሆነ ሰዓት አንዷን ምን አልኳት መሰለሽ በቃ እኔ መንፈሳዊ ነገር ላይ ምናምን ተንትላለችና በቃ እሷ በትምህርቷ ጎበዝ ናት ስራ አላት ሶሻል ሚዲያ መንፈሳዊ ላይ እንትናለች ነገ ከዚህ በኋላ ምን ያስፈልገኛል እኔ ደግሞ ምን ላለው ሌላው ቢቀር የሰው ልጅ ጠቅላላ ዕውቀት ያስፈልጋል አሁን ቲክቶክ አትጠቀሚ ግን ምንድነው ቲክቶክ የሚለውን እወቂ ዩቲዩብ አትጠቀሚ ቲክቶክ ምን ዩቲዩብ ደግሞ ምንድነው የሚሉት በትርጓሜያቸው ማወቅ ምንድነው የሚለውን ማወቅ እንዴ ጭራሽ ያለ ተውሽ የሆነ መረጃ ለምሳሌ መጥቼ ነገርኳት ዋው እንደዚህ ያለ እንዴ ምናምን የኔ ያየው ስትለኝ እሷ አልፈልግም ያለችው እንትን ላይ ነው ግን ደስ ብሏት ሰምታለች ስለዚህ ቲክቶክ መጥላት እንደዚህ መጥላት የሚለውን ከማውራትሽ በፊት መረጃዎች ሁሉ አንቺ ወደምታያቸው ነገሮች ተሰብስበው ይገባሉ በዛ ላይ እንትኑ እኔ በጣም በቃ አሁን እምልህ የገባኝ ነገር ምንድነው አሁን ስታይ ኮሜንት ላይ ምናምን የሆኑ ሰዎች ያወራሉ ማለት በቃ ያ በነገር ላይ እንደ ስራ ይዘው የሚያወሩ ምኳሉ አይደል በቃ ስራ ነው ያ ነገር ስራ ነው በቃ ሲጀምራ ይሄ መተው ለአንተ ለማውራት ምናምን አይደለም ስራቸውን እየሰሩ እንደሆነ አድርገው የሚኖሩ አሉ እና ሁሉም ሰው እዚህ ሶሻል ሚዲያ ላይ እየመጣ አዋቂ ይሆናል ሁሉም ሰው ካልተናገርኩ ይላል አውሪ በዛ ምናምን አጋጥሞ ሀያቅም ኮሜንት ላይ አውሪ በዛ ምናምን ግን አለማዳመጥ ይቻላል ማለት ስክሮል ማድረግ እንትኑ ለመቼም የመጣ ወደ ላይ የምናደርገው አለማየት እንችላለን ግን ያወሩት ሰዎች ሁሉ ያወሩትን ነገር ይኖራሉ ሌላ ጥያቄ ከዛ ደግሞ ያወሩት ሰዎች ሁሉ ለማውራት ብቻ ነው የመጡትም ሌላ ነገር ከዛ ያወሩት ሰዎች ደግሞ ስራቸውን እየሰሩ ነው ወይ ምን እያደረጉ ነው ሲያወሩ ምን እያደረጉ እና ሁሉም ሰው አውሪ ነው ሁሉም ሰው ከዛ አይ ሁሉም ሰው እያወራ ነው ሁሉም ሰው እየተናገረ ነው ስለዚህ እኔ አላወራም ወይ አልናገርም ዝም ብዬ ልቀመጥ ብለህ ቁጭ ስላለ ከዛ በኋላ ግን በሆነ ወይ ስራክ
ግዴታ ወይ ሶሻል ሚዲያ ላይ እንድታስታውቅ ያደርግና አንተ ባታወራ ለሚያወራ ሰው ግን ከፍለህ ታስወራለህ። በቃ ማውራቱን አንተ አልፈለግኩም፣ ግን ያ ሰው ግን ካወራው ደግሞ ፕሮዳክትህ ሊታወቅልህ ሰዎች ጋር ኢንጌጅ ልትሆን ምናምን ትችላለህ። ስለዚህ እኔ አላወራም ብትል ግን ከፍለህ ታስወራለህ። ስለዚህ ቢያንስ አሁን ይሄ የምናገር አይነት ሰው አይደለሁኝም። ይሄ ከማንነት ጋር ተናጋሪ አይደለሁም። እንደዚህ ማሳመን አንችልም። ካሜራ ፊት የምቀርብ ሰው አይደለሁም ምናምን ብለህ ለይተህ ራስህን ያንን ነገር ሰዎች እንዲሰሩ ለማድረግ ትችላለህ። ግን እዛ ላይ ስታሰራ ዞሮ ያሰራኸውን ሰው ለማየት ሰዎች ይገባሉ። አንተ አሰርተህ አንተ ማታየው ከሆነ የራስህን ድርጅት አንተ ማታየው ከሆነ ማለት ያለ ራሱ የመጀመሪያው ነገር። ስለዚህ ምን እየተሰራ ነው የሚለውን ነገር ራሱ ለማየት ሊኖርህ ይገባል አይነት ነገር እና በተለይ ቢዝነስ የሚባለው ነገር ላይ እኔ ሰው እስካሁን እኔ የሆነ መጥቶ አንድ ሰው እንኳን ማለት ነው ስራ የለም እንደዚህ የሆነ ማማረር ነገሮች ለማውራት መጀመሪያ ቀተም ጠይቀው አንተ ምን ድረስ ሄዳል ያን ነገር ለማግኘት ምን ድረስ ዋጋ ከፍላል የሚለውን ጥያቄ ከመለሰልኝ ማለት በቃ ታሱን ጥያቄ ነው ጠይቀው ምን ድረስ ዋጋ ከፍለ ነው ስራ የለም ወይም ደግሞ እንደዚህ ነው በቃ ቸግሮኛል ምንም ለማለት ያልከው ሚሊዮን ለመጠየቅ ሞከራለሁ። እኔ ገና ይዛኔ ዩቲዩብ አካውንቴን ስከፍት ማለት የዛሬ 6 ዓመት ስራ አለኝ እኮ ማለት በቃ መተማመንበት ስራ ላይ ቤተሰብ ያስተዳደርኩበት ነው። ከዛ ምንድነው ቀጥ ያርኩ ስልኬን የተጠቀምኩት ስልኬን ተጠቅሜ ዩቲዩብን ከፈትኩ። ዩቲዩብ ላይ ከፍቼ ደግሞ ቪዲዮ ልቃለሁ ስሬን ትቼ አሁንም እኮ ገና እኮ ተስፋ እኮ ነው ማለት እዛ ጋር እኮ እንዴ ስሬን ትቼ ምን እዚህ ያስፖሰተኝ ብር አይመጣ ምን አይመጣ አላልኩም መፖሰት ጀመርኩ። ከዛ ያ ሰዓት የሆነ ሰዓት ላይ ምን አመጣልኝ ያ ነገር ቀጣይ ዩቲዩብ አይደለም የከፈለኝ ሊሚት የነበረው እውቅናዬ ሰፋ። አሁን ለምሳሌ በአለም ደረጃ በቃ የሆነ ሰፈር ሆኖ ሰው የኔን ቪዲዮ እያየ ነው። ከዛ ደውሎ ስልጠና ፈልጌ ነበር ወይም ደግሞ እንደዚህ ማለት ጀመረ። ልብስም ማዘዝ ፈልጌ ነበር አንተ ብትሰራልኝ። ከዛ የት ያለ ሰው ከጥግ ያለ ሰው። ስለዚህ ሶሻል ሚዲያ ሌላ ጥቅሙ ምንድነው? አንቺ ያለሽን ስራ አንድ ቦታ ብቻ እንዳይታወቅ አድርጎ ብዙ ቦታ ያደርስልሻል። በዛ ላይ ልማር ብሎ ራሱ የሚመጣው ሰው እኮ ሌላ ኢንካም ነው ከማሳወቅም በላይ ስታስተምረው ጊዜ ሰዓትን እስከ ከዛ ቢዝነስ አረኩት ሌላ አስተማርኩ ሌላ ገቢ ያገኘ አይሻለ። ስለዚህ እንደዚህ እንኳን ከፍተሽ ሌላው ይቀርበ ሶሻል ሚዲያ እንኳን ጥቅም ባታገኝ እንኳን በተዘዋዋሪ ለራስሽ ላለሽ እንጀራ እድገት ይፈጥርልሻል ሶሻል ሚዲያ ማለት ነው። በዛ ላይ እንትን አይደለም እኔ አሁን ይኸውልህ የገባሁበትን አጋጣሚ አሁን ሰው በደንብ እንትኑ ወደ አንቺ እንድትመጣ አይ ማለት አሁን የገባሁበት አጋጣሚ እኔ ጭራሽ ካሜራ ምናምን መፈራ ሰው ምናምን አይነት ነገር ነበርና የሆነ ብቻ የሆነ ምርት አመረትኩኝ። ያው ምርቱ ሌላ ቀን ይሆናል ከዛ ማለት ሰራ ነበር ብቻ በመሰራበት ነገር ላይ እንዳልከው የተገደበ ነው ስራዬ እዛው በሚያቆኝ ሰዎችና በስራ ቦታ ላይ ብቻ ሊሚት የነበረ ነገር ነበርና አዌርነስ መፍጠር ፈለኩኝ ማለት እንደዚህ ይሰራል። ከዛ ደግሞ እንደዚህ ግዙኝ ብቻ ሳይሆን ብቻ የምሰራውን ነገር ይሄ ነው ትወዱታላችሁና ብዬ ለሌሎች ሰዎች ተደራሽነት እንዲኖረው ፈለኩ። ከዛ ስፈልግ ሳየው የኔን ፕሮዳክት በብዛት ሊጠቀሙ የሚችለው ሰው የቲክቶክ ላይ ያለ ሰው አብዛኛው ማለት ነው። ማለት ይሄ እርሜው ያው የልብስ ስራ ነውና ያኛው የምሰራው ልብስ በብዛት ከቲክቶክ ተጠቃሚዎች ጋር ነው የሚሆነው ምናምንና ከዛ እኔ አንደኛ ምንም አካውንት የለኝም ከዚህ በፊትና ዝም ብዬ ይሄን ልብስ ምናምን ብዬ እንደዚህ ምናምን ብዬ ማስተዋወቅ አልፈለኩም። ስለዚህ ማን ነው ተወዳጅ አሁን ላይ ያለው ማን ነው የኔን ልብስ ለብሶ ቢያስተዋውቅልኝ በሱ በኩል ምን አይነት ተጽዕኖ ሊፈጥር ይችላል እና የሚለውን ነገር አሰብ። ግን በነገር ላይ አንዳንዴ ሩቅ ሆነ ጃጅ ማረጉ ማሪፍ እንዳልሆነ የተረዳሁትም በዚህ ሰዓት ነው። ለምሳሌ እኔ ፕሮዳክት እንሰራለሁ ይሄ ይባል እኔ የሆነ ብቻ ዶክተር ነው ብሎታል የቅርብ ሰው የሆነ ጓደኛዬ ዘመዴ ቤተሰቤ ምናምን ቀይን ይገዛኛል ሰፖርት ያደርገኛል ወደፊት ይገፈትረኛል ምናምን ብላችሁ እንዳታስቡት ያለው ማለት ነው። ለምን መሰለህ እንደዛ ጭራሽ አሁን ዙሪያ ላይ እንደዛ አልነበረም እና በቃ ብቻ አሪፍ ነው ብዬ ያሰብኩት ልጅ ነበረ። ኢንቦክስ ነው ያደረኩለት። እኔ ገና ሶሻል ሚዲያ ተጠቃሚ አይደለሁኝም ምናምን እንደዚህ አይነት ስራ ሰራለሁ ስራዎቼን ያቸው ከወደድካቸው ብታስተዋውቅልኝ። ከዛ ለሶስት ሰዎች ነው የላኩት እና የሚገርም ዌልካም ነው ያሉኝ። ጭራሽ ነው አንደኛው ጭራሽ ማንገናኝ ሰዎች ነን የሆነ በሰፈርም ባኗኗርም በምንም እና እንደውም አንደኛው ወደ ውጭ ሄጃለሁኝ አዲስ አበባ ነበርኩ ግን ወደ ውጭ ሄጃለሁ ግን ስመለስ በእርግጠኝነት አስተዋውቅልሻለሁ ከማታውቀው ሰው ነው ይሄ መጀመሪያው ነገር።
ከዛ እሺ እኔም ደግሞ ሁለተኛው ነው እሺ እኔ ምን አድርጌ ልተባበርሽ ለብሼው ብቻ ነው ወይ ደግሞ እኔ ከምሰራው ስራ ጋር የሆነ ነገር ላይ ያይዝልሽ የሆነ ታሪክ ልፍጠር ከዛ ምንም ሊያስከፍለኝ አልነበረም ገብቷል ዝም ብሎ ሊተባበረኝ ነበር አንደኛው ደግሞ እንደተባለው ለብሶትም ሰርቶልኛልና የሆነ አንዳንዴ ደግሞ ቅርቤ ላይ ያለ ሰው ይረዳኛል ኦር ሰፖርት ያደርገኛል ብለን እነሱንም ማስጨነቅ ይሆናል አንዳንዴ ገብቷል ከዛ ለከ አውት ኦፍ ቦክስ ተወጣና ቢያንስ ልብሱንም ሰጣቸው ቢሆን ብርም ከፍላቸውም ቢሆን ግን የነሱን እውቅና ተጠቅመህ ያንን ነገር ታስኬዳለህ ከዛ በኋላ ሳስበው ከነበረኝ አቅም ጋር ከፍዬ ልብስ ሰጥቼም ትንሽ እንገዳገዳለሁ ገባ አይሆንም ካለኝ ካፒታል ጋር ስለዚህ ቢያንስ በስራዬ እንኳን ባልመጣ እስኪ ግን ይሄ የሶሻል ሚዲያ ነገር ልልመደው ካሜራውን ልልመደው ከዛ የሆነ ቀን በራሴ ስራ ከሰታለሁ የሚለው ነገር መጣልኝና በዚህ አጋጣሚ ነው ወደ ሶሻል ሚዲያ ገባሁ ስለዚህ ሁሉም ሰው ጀንበር በእናታችሁ እንዴት አያችኋት እኔ እኮ ራሱ ላይክ የሆነ እንትናችን አቁሜ እንዴ እኔ ራስ እንዴ ነው ዞር እኔ ማለት ነው ወደዛ ላይ እንዴ ነው ብቻ ሀሳባችን ነው ገብቷቸዋል ግን ማለት ነው በነገራችሁ ላይ ቦታው ነው ያስወራል ጀንበር ሲባል ግን ማለት ነው ገባች ጀንበር ሲባል የእንትና ሙዚቃ ነው ይመጣል ይርደው ማለዳ ፀሐይ ስትወጣ አይደለም ይርደው ምን ጀንበር ደስ ይበላው ወይኔ ነፀሐይ ከማለት ተሻሽማ ነፀሐይ ጠብቅሻለሁ ፀሐይ የንጋት የብርሃን ጉልበቴን አስጥላኝ ምሽት መብራቴን እንደምን ልግለጽ እኔ ጀንበር ላይ አልደረሳል ሲጀመር እሱ ጀንበር ነው ግን ጀንበር ላይ አልደረሳል ሙዚቃው አልመጣለኝ አይ ግን ጀንበር ልክ እንደዚህ ሲሆን ትዝ የሚለኝ ላይክ የኛ አባባል ነው የገባሽ ወይኔ ምንድነው ይባላል እንግሊሽ አንዴ ቆይ በዛ ቀረጻ እንቀረጻው እሺ ኖርማል እንዴ ሙዚቃውን ለማስታወስ ሄደን ነበር ተመልሰናል ጀንበሯን በደንብ ለማየት ጀንበሯን ለማየት የምር ቀረጻ ድንቀርጽ ፈልገን ሄደን ነበር መተናል እንዴ አላስችላለን እኮ ረጨጎጊቱ ደግሞ ተለጠፈ ዘጋው ሙዚቃ አልገለጣልኝ ነፀሐይ ከሰው ተደብቀሽ ሲጀምር ነው እንጂ አልገለጣልኝ ተጋርዶ ሰፈሯ ቀረች ከዋው ላይ ከጠረፍ ድንበሯ ምን ይሆን የፀሐይ ማፈሯ ምን ይሆን የጀንበር ማፈሯ እንደዚህ ማለት ነው አፈረችና ገባች ጀንበሯም ገባች እና ለማንኛውም ሐሳባችን ጠቅለል ስናረገው ማለት ነው ማንም ሰው የሆነ ነገር ውስጥ የሚገባበትን አጋጣሚ አያውቅም ወይ ወዶ አይገባም ወይም ደግሞ ብቻ የትኛውም ነገር ላይ ከመፍረዳችን በፊት ብቻ መፍረድ አይገባንም ነው ሲቀጥል ሰው ሁሉ የሚጀምርበት የራሱ ምክንያት አለው በቃ ስለዚህ ዝም ብሎ እንደማየት አይደለም መጀመር በነገር እውነት ነው እሱ አይ እኔ ተረዳሁት ነው አንቺ እኔ አልፈሩም ሲጀምር እኔ ግን በግፊት ስቲል እስካሁን ራሱ ያው ያን ያህል አልለመድኩትም ግን ተለምጆልሽ የተረዳሁት ግን እንደምናየው ቀላል አይደለም ሲሰራም ነው እና ለማንኛውም እንደዛ ነው በሌላ ቪዲዮ እስከምንገናኝ መልካም ነው የሚባለው በእንደሱ እናድርገው እንዴ በሌላ ቪዲዮ እና ሰብስክራይብ እያደረጋችሁ ሩቢ ቲዩብን እናንተ ስለ ሶሻል ሚዲያ ያላችሁ አመለካከት ምን ይመስላል ለመጀመር ምን ያዛችሁ መጀመር ፈልጋችሁ ለምን ይፈራችሁት ከዛ ደግሞ አልተጠቀመም የምትሉ ሰዎችስ በዚህ አንግል አይታችሁታል ይሄን ይመስላል እንግዲህ ይመቻችሁ ጀንበር ሙዚቃ ተጋብዛችኋል ጀንበር ወጣ ሳይ